ሰላም ውድ የተከበራችሁ የኢትዮ ስፖርት ዩቲዩብ ቻናል ተከታታዮች እንደምቆያችሁ አድማጮች እነሆ ፕሮግራማችን ተጀምሯል። በዛሬ ፕሮግራማችን ከአርሰናል ጋር በተያያዘ በክረምት የዝውውር መስኮት አርሰናል ምን ይፈጽማል የሚሉትን ጉዳዮች ለማንሳት እንሞክራለን። ስለ ዝውውሩ የአርሰናል እንቅስቃሴ እንዴት ነው የሚሉትን ጉዳዮች ለማንሳት እሞክራለሁ። አዳዲስ ተጫዋቾች ከአርሰናል ጋር ስማቸው እየተያዘ ይገኛል። ውድ አድማጮቻችን እነዚህና አጫጭር የአርሰናል መረጃዎችን የምናስደምጣችሁ ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ የተለመደው የአክብሮት ግብዣችን ነው። በቀጥታ ወደ መረጃዎቻችን ነው የምናመራው። በቅድሚያ የሮድሪጎን ጉዳይ የምንመለከት ይሆናል። የተጫዋች ሰሞኑን በተደጋጋሚ ስሙ እየተያዘ ያለ ተጫዋች ነው። አርሰናል የክንፍ መስመር ተጫዋች ለማስፈረም እንደሚሰራ ይታወቃል። ኒኮ ዊሊያምስ ተብሏል፣ ጊተንስ ተብሏል፣ ራፋኤል እንዲሁም ደግሞ ብዙ ስሞች ከአርሰናል ጋር ተያይዘው ነበር። ሉክማንም ጭምር በአርሰናል ራዳር ውስጥ የገቡ ተጫዋቾች ናቸው። ሌሎች ስሞችን ልትሰሙ ትችላላችሁ አድማጮች። ነገር ግን አሁን ላይ የሮድሪጎ በጥብቅ መፈለግ ስለመጀመራቸው ነው እየተዘገበ የሚገኘው። ታማኝ የሚባለው ጋዜጣም ዘ አትሌቲክስ ነው እየዘገበ የሚገኘው። ዘ አትሌቲክስ እንደዘገቡ ከሆነ ደግሞ አሰልጣኝ ማይክል አርቴታ ይህንን ተጫዋች በጣም ያደንቋል። እንግዲህ በጥብቅ ይፈልጓል ነው የተባለው። እናም ያን ያክል ከባድ የሚሆንባቸው ገንዘቡ ላይ ነው እንጂ ተጫዋቹን ማስማማት ላይ የሚከብዳቸው አይመስልም ነው የተባለው። ዘ አትሌቲክስ ተጫዋቹ ትልቅ ጥቅም ሊሰጣቸው ይችላል ለመድፈኞቹ፣ ለአርሰናል ለዝውውሩ ክፍት እንደሆነ ሊነግራቸው ይችላል የሚሉ መረጃዎች ነው ዘ አትሌቲክስ የዘገበው። ወደ እንግሊዝ ፕሪሚየር ሊግ መዘዋወርን ይፈልጋል፣ መጫወትም ይፈልጋል የምንመለከተው ጉዳይ ነው። ግን ከሪያል ማድሪድ ጎንና ከተጫዋቹ ጎን የዝውውር ጉዳዩን እንመልከተው። ትላንትና አንድ መረጃ ሲወጣ ነበረ ስለዚህ ተጫዋች። በተለይም ፉትቦል ለንደን በደንብ ነበር ትላንትና አንድ መረጃ ሲያወጣ የነበረው። ስለዚህ ተጫዋች በተለይ ፉትቦል ለንደን የተናገረው ከሆነ ተጫዋቹ አሁን ላይ በሪያል ማድሪድ ቤት ደስተኛ እንዳልሆነ ነው ሲዘግብ የነበረው። ብዙ ፉቴጆች የሚያነሱትም እሱን ነው። ሁለተኛ ደግሞ ተጫዋቹ ከቡድን አባላቱ ጋር ያለው ቅርርብ አሁን ላይ እየቀነሰ ነው ብሏል። እናም አሁን ላይ ለሮድሪጎ ዝውውር ቀላል እንዲሆንለት ያደርገዋል። ሪያል ማድሪዶች ደግሞ እንዲለቁት እርግጠኛ መሆን የሚችሉበት የዛን ጊዜ ነው ተጫዋቹ መልቀቅ እንደሚፈልጉ ሲነግራቸው ነው ብሎ ማርካን ሲዘግብ የነበረው። ማድሪዶች ግን ለዚህ ተጫዋች 100 ሚሊዮን ፓውንድ ሊለጥፉበት እንደሚችሉ ነው የተገለጸው። ተጫዋቹ በማድሪድ እስከ 2028 የሚያቆዩ ኮንትራት አለው። እናም ይህ ደግሞ ትንሽ ለአርሰናል ሊያከብድባቸው ይችላል። ነገር ግን አሁን ላይ መረጃዎች ወደ እዚህ ተጫዋች በስፋት እየጠቆሙን ይገኛሉ። ቤርታም ጭምር ሮድሪጎን እንደሚፈልገው ወደ ቡድን ስብስቡ መቀላቀል እንደሚፈልግ ነው የተገለጸው። እናም የስፖርት ቤተሰቦች መድፈኞቹ አሁን ላይ አይናቸውን ወደ አንድ ተጫዋች አዙረዋል ነው የተባሉ። አድማጮች ከዚህ ዝውውር ጋር በተያያዘ ሀሳብ አስተያየታችሁን የሀሳብ መስጫ ሳጥናችን ላይ አጋሩን። ሮድሪጎ ወደ አርሰናል መጥቶ ይጫወታል ወይንስ በተቃራኒ ይሆናል የሚለውን ስለዚህ ተጫዋች ያላችሁ መልከታ አጋሩን። ወደ ሌላኛው መረጃዎቻችን ስናልፍ ደግሞ ወደ 9 ቁጥር ተጫዋቾች የአርሰናል ቤት ጥያቄ እንለፍ። አርሰናል በክረምት የዝውውር መስኮት የሚሰሩት ትልቅ ስራ ከአንድሪያ ቤርታም የሚጠበቀው ደግሞ ከአርሰናል ሙሉ ለሙሉ የሚጠበቀው የ9 ቁጥር ፊርማ ነው። የትኛውን ተጫዋች ይፈርማል ትልቅ ጥያቄ ቢሆንም ግን የስፖርት ቤተሰቦች አርሰናሎች የትኛውን ተጫዋች ያስፈርማሉ ስንል የጉኬሬሽና የሸሽኮ ዝውውር ናቸው አሁን ላይ ጥያቄ ውስጥ ያሉት። ምክንያቱም የአይዛክ ዝውውር ከዚህ በፊት ብዙ ጊዜ እንደተነጋገር ነው የአይዛክ ዝውውር ከባድ ነው፣ አያስፈርሙትም አይደለም። ምናልባትም እንቅስቃሴዎችን ካደረጉ የምንመለከተው ጉዳይ ነው። ግን አሁን ባለበት ሁኔታ ዝውውሩ ለማስኬድ የሚከብድ ሁኔታ ላይ ያሉት አርሰናሎች ከፍተኛ ገንዘብ ነው የሚጠይቁት ኒውካስትል ዩናይትዶች። ምክንያቱም ይህንን ከፍተኛ ገንዘብ የሚያወጡ ከሆነ ደግሞ አርሰናል በሌሎች ዝውውሮች ላይ ይቸገራል ተብሎ ይታሰባል። ለዛም ነው የአይዛክ ዝውውር አይሆንም እያሉ የሚገኙት ብዙዎች። ደግሞም ብዙ ተፎካካሪ ያሉበት እንደ ሊቨርፑል ያሉ ክለቦች አሉ በዝውውሩ ላይ። አሁን ላይ ግን የጉኬሬሽና የሸሽኮን ጉዳይ ስንመለከት አሁን ከነዚህ ተጫዋቾች አያልፍም የሚሉ መረጃዎች ናቸው እየወጡ የሚገኙት። በተለይም የጉኬሬሽ ዝውውር ላይ ቤርታ ከመጣ በኋላ አርሰናል በርታ ብሏል። ስለ ዝውውሩ ሁኔታ በደንብ እያጠና ነው የሚገኘው። አሁን ላይ አርሰናል ዝውውሩን በደንብ ገፍቶ እየሄደ ነው የሚገኘው። እያነጋገሩትም ነው የሚገኙ የሚሉ መረጃዎች በደንብ መውጣት ጀምሯል። እንደውም ሰሞኑን እየወጡ ያሉ መረጃዎች ደግሞ አርሰናል እስከ 300,000 ፓውንድ ድረስ ሳምንታዊ ክፍያ ለተጫዋቹ ለመክፈል ዝግጁ ናቸው የሚሉ መረጃዎች ተሰምቷል። ከ200 እስከ 300,000 ፓውንድ ሳምንታዊ ክፍያ ለዚህ ተጫዋች ለመክፈል ዝግጁ መሆናቸውን ነው የተገለጸው። የአርሰናል ከፍተኛ ተከፋይ የሚሆንበት እድል አለ የሚሉ መረጃዎች ናቸው መውጣት የጀመሩት። እናም ጉኬሬሽ እያነጋገሩት ነው የሚገኘው። ይህ ግልጽ የሆነ ዝውውር ነው። ቤርታም ከመጣ ጀምሮ ፋብሪዚዮ ሮማኖም የተናገረው ጉዳይ ነው።
የሼሽኮ ዝውውር ላይም አርሰናል አልወጣም። የሼሽኮ ዝውውር ላይም እየሰሩ እንደሆነ በርካታ የመረጃ ምንጮች እየዘገቡ ይገኛሉ። ነገር ግን አሁን ላይ ጉኬሬሽና ሼሽኮ በ9 ቁጥር ቦታ ላይ በጥብቅ የሚፈለጉ ተጫዋቾች መሆናቸውን ነው የተገለጸው። በተለይም ደግሞ የጉኬሬሽ ስም ከአርሰናል ጋር ሰሞኑን በስፋት ሲያያዝ እንደነበረ ተገልጿል። እናም የስፖርት ቤተሰቦች አሁን ላይ ቪክተር ጉኬሬሽና ቤንጃሚን ሴስኮ በአርሰናል የዝውውር ራዳር ውስጥ መግባታቸውን ነው መረጃዎች በስፋት እየጠቆሙን የሚገኘው። የስፖርት ቤተሰቦች ወደ ሌላኛው አጫጭር መረጃችን ስናልፍ ደግሞ ስለ ቶማስ ፓርቴ ጉዳይ እንግዲህ ለምን ትኩረት መስጠት እንዳልፈለጉ መድፈኞቹ ምንም ምክንያት አይታየኝም ያለው ኮትኦፍሳይድ እሱ በክለቡ ማቆየት ትልቅ ጥቅም አለው፣ ቶማስ ፓርቴ ከሌለ እንግዲህ ለአርሰናል ፈተና ይሆንበታል ቀጣዩ ዓመት ብሏል ኮትኦፍሳይድ። እንደ ቶማስ ፓርቴ ያሉ የመሀል ሜዳ አማካኝ ተጫዋቾች ገበያው ላይ ማግኘት ቀላል አይደለም። በሱ ብቃት አማካኝ ቦታ ላይ የሚጫወት ተጫዋች በቡድናችን እንግዲህ የለም። በዚህ የውድድር ዓመት በአርሰናል ቤት የበለጠና ድንቅ ጊዜ ለማሳለፍ እንደ ቡድን የበለጠውን ድርሻ የሚወስደው እሱ ነው። እንደ አዲስ ክለብ ውስጥ ታይቷል፣ ኮንትራት ሊቀርብለት ይገባል ብሏል ዴክላን ራይስ። እንደ እውነቱም ከሆነ ደግሞ ቶማስ ፓርቴ በዘንድሮ የውድድር ዓመት ድንቅ ብቃቱን እያስመለከተ ይገኛል። እናም ይህንን ተከትሎ መድፈኞቹ ለዚህ ተጫዋች አዲስ የውል ማራዘሚያ ጥያቄ ሊያቀርቡለት ይገባል። ነገር ግን የዚህ ተጫዋች ኮንትራት የማይቀርብ ከሆነ ተጫዋቹ በሚቀጥለው የውድድር ዓመት ክለቡን በነጻ ሊለቅ የሚችልበት አጋጣሚ እንዳለም ጭምር ተገልጿል። ማርቲን ዙቢሜንዲም ቢሆን በመጣበት የመጀመሪያ የውድድር ዓመት ፐርፎርም ማድረግ ሊከብደው ይችላል። እንደኔ አመለካከት ሊጉ ከባድ መሆኑን ይታወቃል። ግን ቶማስ ፓርቴ ኮንትራቱ መራዘም እንዳለበት ነው የማምነው። ውድ አድማጮቻችን እናንተስ የቶማስ ፓርቴ ኮንትራት መራዘም አለበት ወይንስ መልቀቅ አለበት የሚለውን ሀሳባችሁን የሀሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ። ስለነበረን የአብሮነት ቆይታ ከልብ አርክቼ አመሰግናለሁ። መልካም ቀን እንላችሁ እያልኩኝ እኔ እዚህ ጋር ተሰናባበትኩኝ።